አብዛኛውን ጊዜ ላይ 7 ቁጥር ላይ አድርጌ ነው የምጠቀመው። ችግር አለው? አዎ ችግር አለው። በነገራችን ላይ 7 ቁጥር ላይ አድርገሽ በምትጠቀሚበት ጊዜ ላይ ኮምፕረሰራችን የረጅም ሰዓታት ይሰራል ማለት ነው። ስለዚህ የፍሪጅናችንን ጤንነት ነው የምናሳጣው። ለምንድነው ቱማች ነው በረዶች ይይዝብናል። ከዛም በዘለለ ግን ሞተሩ አያርፍም ማለት ነው። አላረፈም ማለት ደግሞ ሞተራችን ሊቃጠልና ሪሞት ልናሳጥር እንችላለን። ስለዚህ ሁልጊዜ ማድረግ የሚኖርብን ነገር ምንድነው 3 ቁጥር ላይ አድርገን ብንጠቀም ሪኮመንድ አደርጋችኋለሁ ማለት ነው። ለምን 3 ቁጥር ላይ ስናደርግ ሞተራችን በተወሰኑ ደቂቃዎች ያርፋል ማለት ነው። እናመሰግናለን። አብዛኛውን ጊዜ ላይ 7 ቁጥር ላይ አድርጌ ነው የምጠቀመው። ችግር አለው? አዎ ችግር አለው። በነገራችን ላይ 7 ቁጥር ላይ አድርገሽ በምትጠቀሚበት ጊዜ ላይ ኮምፕረሰራችን የረጅም ሰዓታት ይሰራል ማለት ነው። ስለዚህ የፍሪጅናችንን ጤንነት ነው የምናሳጣው። ለምንድነው ቱማች ነው በረዶች ይይዝብናል። ከዛም በዘለለ ግን ሞተሩ አያርፍም ማለት ነው። አላረፈም ማለት ደግሞ ሞተራችን ሊቃጠልና ሪሞት ልናሳጥር እንችላለን። ስለዚህ ሁልጊዜ ማድረግ የሚኖርብን ነገር ምንድነው 3 ቁጥር ላይ አድርገን ብንጠቀም ሪኮመንድ አደርጋችኋለሁ ማለት ነው። ለምን 3 ቁጥር ላይ ስናደርግ ሞተራችን በተወሰኑ ደቂቃዎች ያርፋል ማለት ነው። እናመሰግናለን። አብዛኛውን ጊዜ ላይ 7 ቁጥር ላይ አድርጌ ነው የምጠቀመው። ችግር አለው? አዎ ችግር አለው። በነገራችን ላይ 7 ቁጥር ላይ አድርገሽ በምትጠቀሚበት ጊዜ ላይ ኮምፕረሰራችን የረጅም ሰዓታት ይሰራል ማለት ነው። ስለዚህ የፍሪጅናችንን ጤንነት ነው የምናሳጣው። ለምንድነው ቱማች ነው በረዶች ይይዝብናል። ከዛም በዘለለ ግን ሞተሩ አያርፍም ማለት ነው። አላረፈም ማለት ደግሞ ሞተራችን ሊቃጠልና ሪሞት ልናሳጥር እንችላለን። ስለዚህ ሁልጊዜ ማድረግ የሚኖርብን ነገር ምንድነው 3 ቁጥር ላይ አድርገን ብንጠቀም ሪኮመንድ አደርጋችኋለሁ ማለት ነው። ለምን 3 ቁጥር ላይ ስናደርግ ሞተራችን በተወሰኑ ደቂቃዎች ያርፋል ማለት ነው። እናመሰግናለን።